አይዞሽ እኔ የምልሽ ግን እንዲህ አይነት ነገሮች ካሉ ያለሽው አሜሪካን ሀገር ነው። እንዲህ አይነት ነገሮች ሲከሰቱ እኮ መጠየቅ ሁሉ ይቻላል አይደለ? እንዴት ዝም አልሽ? ዝም አላልኩም። ኦልሬዲ ሆስፒታሉ ይሄንን ልክ እሷ ስትሰፋ ባለቤቴ ልጄ በጣም ስታለቅስ ነው አቅፋት እሷን ለማባበል ብሎ ሲቆም ያቺ ተማሪ አመመኝ በቀኝ በኩል እያመመኝ ነው ብለው ፓርት መርፌውን አስገብታ መልሳ እንዲያርጊ ስትላት አየባይ ነው በጣም ተናዶ ልጅቷን እንዳቀፋት ስልኩን አውጥቶ አይፈቀድም ሪከርድ እያረኳችሁ ነው እኛ እንድትገባ ያደረግነው እንድትከታተል እንጂ ፕራክቲስ እንድታደርግ አይደለም እዚህ ጋር እየሞትኩ ነው አመመኝ እያለች ያለችን እናት እንዴት በዚህ ልክ ተማሪ ባልፈቀድ ነው ለዛው እንዳትሳተፍ ብለናችሁ እንዴት ትሳተፋለች ብሎ ስልኩን አንስቶ ይሄ መረጃዬ ነው በህግ ጠይቃችኋለሁ ባለቤቴን በእንደዚህ አይነት ሁኔታ ላይ ሆና እየገደላችኋት ነው ባላያችሁ በቃ ገላችኋታል ብሎ ሪከርድ አደረጋችሁ በጣም ነው የሚዘገንነው ሆዴ ተከፍቶ ደሜ እየፈሰሰ እኔ መተንፈስ አቅቶኛል በቃ ልጆቼን አደራ ለማለት ያን ሰዓት ነው አልቻልኩም በቃ በጣም መተንፈስ አቅቶኛል እንዴት እንደታመምኩ እንዲህ ነው ብዬ አለልኩና ወዲያው ደንግጣ ይቅርታ ነው ያለችው ያቺ ተማሪ አቆመች 10 ደቂቃ አልፈጀባቸው ጨረሱ ሰርጀሪ በሰላም ማለት ነው ኢሚዲየትሊ አለቀ ሰርጀሪ ባያትስ ኖሮ እሱ ተነስቶ እንደዛ ያደረገችኝ እንደነበረ እኔ መተንፈስ አቅቶኝ እየታመምኩኝ ደክሜ አንድ ነገር ሆኝስ ቢሆን ሞቻለሁና አንዳንዴ እኛ መብታችንን አንጠይቅም አናቀውም ግዴታችንና መብታችን ምን እንደሆነና ባለቤቴ ህይወት ነው የተጫወታችሁ ያላችሁት ባለፈው አመት ሰርጀሪ ስናደርግ 30 ደቂቃ አልፈጀም ይሄ ግን ኦልሞስት ከአንድ ሰዓት ከ20 አንድ ሰዓት ተኩል የሚሆን ፈጅቷል እና ያስተማራችሁባት ነበር ማለት ነው እና ይሄን ደግሞ ፍጹም ቀላል አድርገን ምናየው አይደለም ለማህበረሰባችን እኔ ሶሻል ሚዲያ ኢንፍሉዌንሰር ነኝ ብዙ ሴቶች ይሞታሉ ብዙ እናቶች በወሊድ ሰዓት ያጋጠማቸው ነገር አለ እና ተወይሌላትስ እናት ምናልባት አንድ እናት ሰርጀሪ ልታረግ ስትገባ አብሯት ሰው ባይሆን በቃ በተማሪ እንዲጫወቱባቸዋል ማለት ነውና ይሄን ነገር በቃ ከዚህም ጋር አንድ ላይ አድርጌ ያጋጠመኝን ነገር አካፍላለሁ እንደ ብሎግ ያ እንደ መነሻ ሆኖ ያ ቪዲዮ ከዛም በኋላ የተፈጠሩብኝ ነገሮች ለህዝቡ አስተምራለሁ በሚል የሚገርምህ እኛ ከዛ ውስጥ ሳንወጣ ይሄ መረጃ ደርሷቸው ልክ ከኦፕሬሽን ክፍል ወጥቼ ወደ ሩም እንደገባው ቅሬታ የሚሰሙት መጣው ቁጭ ብለው የተፈጠረውን ነገር ሰምተናል እና ምንድነው የመጀመሪያው የዋሸችን ነጭ ዶክተር ነበረችና ሙሉ እንትን ሪካርድ አላለች የቀረጻችሁትን ቪዲዮ ዳትስ ፋይን አያስፈልግም አለች ባለፈው ሳምንት መነጋገሪያ የነበረው ምጧን ላይ ብላ አስተላልፋለች ተብሎ በሚዲያ በጣም ብዙ መነጋገሪያ ሁሉ ነበር የሷ ቪዲዮ እና አሁን ስለሱ ነገር ወጣ ማብራሪያ ስትናገር ነበር ብዙ ሰዎችን አስቆጥቶ ነበር ግን አይ ቲንክ እኔ እሷን እንደተናገረችው መልእክት ማስተላለፍ የፈለገችው አለ ግን እኔ ስህተት የመሰለኝ ምናልባት ቪዲዮ ዝም ብሎ ከመልቀቅ ወይ ደግሞ ከለቀቀች በኋላ ላይክ የሆነ ካፕሽን መስጠት ይቻል ነበር ግርግር ከመፈጠሩ በፊት ያስባሉና እንደዚህ አይነት ነገር ማስተካከያ ቢኖር ጥሩ ነበር ወይ ደግሞ ቪዲዮ ከተለቀቀ በኋላ ራሱ ልክ ለነቢስ ማስተካከያ ከመስጠት ምናምን ነገሩን ቀለል አድርጎ እዛው ላይ የነገርዩ ማብራሪያ ብትሰጥ ጥሩ ነበር ኤኒዌይስ ግን እንኳን እግዚአብሔር አተረፈሽ ነው የምንለው ምጥ በራሱ በጣም ከባድ ነው እንኳን እንደዚህ አይነት ነገሮች ዲፊካልቲዎች ተጨምሮበት ማለት ነው ዞሮ ግን ለተፈጠሩት ነገሮችና አለመግባባት መላ ኢትዮጵያን ህዝብ ይቅርታ ጠይቃለች ማለት ነው በጣም ተናደው የሚያለቅሱ ሰዎች ምናምን ስታይ የሆነ ጸብ ላይ ወይ አርጊውመንት ማለት ነው ወይ ደግሞ ሰው ቶሎ ትረስት የሚያደርጉ ሰዎች ስታይ ምናምን ምን ይሰማሻል ስሜታዊ የሚሆኑ ሰዎች ስታይ ምናምን አይ ዶንት ኖ ወይ በጣም ኢሞሽናል ሰዎች ናቸው ወይ ደግሞ ከመናገር ይልቅ እንባቸው ነው የሚቀድማቸው like ማልቀስ ይሻላቸዋል እኔ ኖርማሊ እነሱ ሰዎች በጣም ካይንድ ሰዎች ይመስሉኛል
ቀና ስለሆኑ ሰው ስለሚያምኑ በትክክል እና ደግሞ የምርም ለምሳሌ የሆነ ነገር ላይ ሪሊ ኢንቨስተር ስለሚሆኑ ነው እንደዛ ስሜታዊ የሚሆኑ ትላለህ። አንዳንድ ሰው በጣም ኩል ሆኖ ተረጋግተው በቃ ከሆነ ሆነ ካልሆነም አልሆነም ብሎ እንትን የሚል ሰው አለ። እና ግን እኚህ ሰዎች በጣም ጀጅ ይደረጋሉ። እንደዛ ሲያለቅሱ ወይ ሪያክት ሲያደርጉ ምናምን በጣም ጀጅ ይደረጋሉ። እና እኔ ስሜታዊ ሰዎች አንዳንዴ በቃ ወደ መሬት የወደቁ ላይክ ፒውር ፍጥረታት ይመስሉኛል። ንጹህ ፍጥረታት ማለት ሰው ለመሆን ትንሽ የሚበዙ ይመስለኛል። ስፔሻሊ በሆነ ትልልቅ ሰው ሆነው ብዙ ነገር አይተው ግን ስቲል በቃ እንባቸው የሚቀድማቸው ሰዎች አይተሻታቂ እና እነሱ በቃ የምር ዓለም በትክክል የያዘቻቸው አይመስለኝም። የምር በቃ እዚህ ምድር ላይ ራሱ መኖር የሚገባቸው አይመስለኝም። እና ከካይንድነሳቸው የተነሳ ከጥሩ ማለት ሰው የሚያየው እነሱን ነው። አሁን ለምሳሌ ሲበደሉ የሚጮሁት እነሱ ናቸው። ሰው እነሱን ነው። አይ ከሊኮ በሳል ሰው አይደለም ከሊኮ በቃ እብድ ናት ምናምን ይባላል። ግን እነሱ መጀመሪያ ተንኮስ የሚያደርጓቸው እነዛ መሰሪዎቹ ሰዎች ናቸው። ከዛ ሲያብዱ በመጨረሻ እነሱ ናቸው መጥፎ ሰው ሆነው የሚወጡት። ያለችው ሀሳብ በአብዛኛው ያስማማኛል። ደግሞ 90% የሚሆነው እና ማለት የሚመስለኝ ማልቀስ በነገራችን ላይ ጥሩ ነገር ነው። ይሄ የሆነ ኢሞሽን እንደማስወገጃ ይሆናል ብዬ አስባለሁ። እና የሚመስለኝ በጣም ብዙ ሰው እንደዚህ አይነት በጣም ቶሎ ኢሞሽን የሚያሳየው ምናምን ፉሊ ሰሚት የሚሆኑ ሰዎች አሉ አይደለ? እንደዚህ አይነት ሰዎች ይመስሉኛል። እና ምን ይመስላችኋል? ጋይስ በዚህ ሀሳብ ትስማማላችሁ? እናንተ የእናንተን ሀሳብ ኮሜንት ላይ አሳውቁኝ። ምን ቆንጆ መሆን ፈልጌ እና ጽጌረዳን ቃ የሰው ቃል ነው የሚነካው ነው ወይ የሚነካው? ሁለተኛ እንዴት ታደርጊያለሽ? አሁን ፖሊስ ልጥራልሽ አልጥራ? ራሴው ልግረፍሽ? ፖሊስ ይግረፍሽ ወይ እኔ ልግረፍሽ? ማን ይግረፍሽ? ምንም ልጅቷ ምንም አላጠፋችም። ለምን ትገርፋለች? ፖሊስ ማይገርፋትም። አንቺማ መጀመሪያውኑ ከየት ተማረችው ነው? እኛ አላስተማርናቸው ከየት እንዲያመጡት አይችሉም። this is the beginning። በነገራችን ላይ የወደፊት ትውልድ ደግሞ ምን ሊሆን እንደሚችል አስቡት። ምን የወደፊት ያው ይሄ ነው የወደፊት ምን ነው ትውልድና ቆንጆ መሆን ፈልጌ ማለት በጣም ዝም ብለን የምናየው ቃል አይመስለኝም። እውነት ለመናገር አስቡት። ይቺ ልጅ አሁን ስንት ዓመት ይሆናታልና በዚህ እድሜዋ ቆንጆ ምንድነው አስቀያሚ ምንድነው የሚለውን ራሱ ለይታለች ማለት ነውና እያንዳንዱ የምናደርጋቸው ነገሮች ምን አይነት ተጽዕኖ እንደሚፈጥሩ እያየን ነው ማለት ነው። መንጃ ፍቃድ ታድሷል። መንጃ ፍቃድ የለኝም። መንጃ ፍቃድ እሰይ የለኝም። እንዴም ይቻላል እንዴ? ጋቢ ደግሞ እንዴት ነው የምትወራው? እንዴት ነው መንጃ ፍቃድ ሳይኖር ማለት እኔን አታውቅኝም? ማን አንተ ሰውዬ? አጣፋፋ ሞተር ታሰራለህ። መንጃ ፍቃድ ሳይኖር ማን እንደሆንኩ አታውቅም ወይ? ምን እያልክ ነው ሰውዬ? እኔ እኮ ህግ እያስከበርኩ ነው። ማንም ብትሆን እኔ አይመለከተኝም። እንደሌላ መሽለጠለጥ ምናምን መስሎ ጠብቀኝ ትንሽ እሺ እንዴ ጠብቀኝ። ኧረ መፈንዳቴ ያለ ማንንም ማጥራት ትችላለህ። ቁጭ ባለ እናንተ የምትለው ሰውዬ መኪናውን አጥፋና ዞር በል ጭራሽ ማን ነው የምትለው? አሁን የተለያየንበት ቦታ ነው። ማን ነው የሚመጣው? እንዴት ነው ማረግ ይባል? ማን ነው የምትለው? ፈለከው ሰው ማጥራት ትችላለህ። ህግ ነው ማስከብረው። መንጃ ፍቃድ ሳኖር እያናደ መኪናውን ትታሰራለህ። አንተም ነው የምትታሰረው። እስቲ ደግሞ ጠርተህ የምታመጣው ነው አለቃው እንዳይመጣ ብቻ ማንንም ማጥራት ትችላለህ። ለምን እንትን ያመጣል? አሁን መኪናውን ገብተህ ትወርዳለህ። አትወርድም? ምንድነው? ምን ተፈጠረ? ምን ችግር አለ? ምንድነው? ነው ጠራ? አዎ ምንድነው? ማለት ምርጥ ጓደኛዬ ነው። እና ያጠፋው ነገር ጓደኛዬ ነው። እና ታዲያ ምን ይጠባስ ነው የምትለው? በቃ ጓደኛ ነህ። እሺ ምን ይምጣ? እሱ መንጃ ፍቃድ የለውም። ብቻዬን ለምን ታሰራለህ? እሱን መሰራው ደስ ይላል። የምር ደስ ይላል። እንደዚህ ካልሆነ ምን ጓደኛው ነው አሳልፎ ካልሰጠ አይ በጣም ደስ ይላል። ይመቻችሁ። ዋናው ያ እኔ የምፈልገው አሁን የሆነ ሰው የምልህ በቃ የነበረው ፍቅር ይመለስልን። ያ ፖዚቲቪቲው ያ ተመልካቾች ያ ሼር የሚያደርግልን ድሮ በሚሊዮን ብሮች እንሰበስብ ነበር። ገባ በድሮ በዛ ሰዓት እና ያው ፍቅሩ ብቻ ይመለስልን። እኛ ገንዘብ አንልም ምንም አንልም፣ በስራ እንመለሳለን እግዚአብሔርን ይዘን። ስለዚህ ያን የምፈልገው ትልልቅ ካምፓኒዎች ከኛ ጋር አሁን ኮላብ ያደርጉ አሁን ከምንጀምረው ኮንተንት ጋር አሪፍ ነው ደግሞም አሉ እና የምፈልገው
በቃ አሁን ያለፈውን ነገር አፉ ብለውን ሙስሊሙ አፉ ይላል፣ ክርስቲያኑ ይቅር ይላል። ከዚህ በኋላ ግን ያው ታሪካችን ዩቲዩብ 700 ሰብስክራይበር አለን፣ ፌስቡክ ወደ 500,000፣ ኢንስታግራም እንደውም ትተነው ይመጣል። አንተ ብቻ በስነ ምግባርና በጨዋነት ብቻ መንቀሳቀስ ነው። እሺ እኔ መመክሬን ነው። ስለዚህ የኢትዮጵያ ሕዝብ ሃይማኖተኛ ነው፣ ይቅርታን የሚያውቅ ሕዝብ ነው ብዬ አማምነው ሆፕፉሊ ይሄንን ያለውን የልቦናን መሻት አይቶ ይቅር እንደሚል ተስፋ አደርጋለሁ። ስራህም የኢትዮጵያ ሕዝብ ይቅር ባይ እንዳለ ሆኖ ደግሞ ሊጠቀምበት የመጣን ሰው በደንብ የሚያውቅ ነው ብዬ ማስባለሁና አትሊስት እኔ እንጃ ምን አይደል ውስጡን እግዚአብሔርና ራሱን የሚያውቁት ግን እዚህ ጋር እንኳን መጥተህ ስትናገር የመጸጸት ስሜ ብታሳይ አሪፍ። አሁን ራሱ የምትለው ስለ ላይክ እና ስለ ሼር ነው። የኢትዮጵያን ሕዝብ የምንፈልገው ሼር እና ላይክ እንዲያደርግልን ነው። ኦፍኮርስ ከኪሱ ገንዘብ አውጥቶ ከሰጠም ያ ነው እኮ ለአንተ ገንዘብ ላይክ ሼር እና ምንድነው ምናምን ነገር ነው። ኧረ ሚኮ በቃ አንተ እኮ በጣም ትልቅ የት ትደርሳለህ የተባልክ ሰውዬና ተቆረም እንደናገር ነበር። ኤኒዌይስ ለማንኛውም የሳምንቱ መነጋገሪያ ቪዲዮዎች ሚኮና ያው ባለምጧ ነበሩ። ሁለቱም እንግዲህ ተከስተዋል። የትኛው አሳመናችሁ? ያሉት ነገር አሳመናችሁ? የሁለቱም የሚቆም የባለምጧም እስኪ ሀሳባችሁን ኮሜንት ላይ አሳውቁኝ። ቤተሰብ ለዛሬ ነበረን ቪዲዮ ይመስል ነበር። ቪዲዮ ላይክ ሀሳባችሁን ኮሜንት ላይ በማስቀመጥ እንደዚሁም ደግሞ ምንድነው ሼር እና ምናምን በማድረግ ይሄ ከመጥፋት የተነሳ ምን ማለት እንዳለብኝ ራሱ ጠፍቶኛል። እና ለማንኛውም ላይክ በማድረግ አበረታቱኝ። ቀጣይ የተሻለ ቪዲዮ ሰርተን እንድንመጣ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ ያላችሁበት።